ሸገር ሲቲ ፖሊስ መምሪያ ለገጣፎ በጣም እናመሰግናለን። ሐሰተኞች በሁሉም ቤተክርስቲያን ውስጥ አሉ። አላፋት ዝማሬ በዓል አይደለም፣ የተደራጀ ውንብድና። የዚህ ወንጀል ተባባሪ ከላይ እስከ ታች ድረስ ነው ያለው። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ዛሬ የጻድቁ ኢትዮጵያዊው አቡነ ተክለ ሃይማኖት ዓመታዊ ክብረ በዓል ነው። በረከታቸው ረድኤታቸው ይድረስልን። የቅዱስ ክርስቶስ ሰምራም ዕለት ነው አይደል? የቅዱስ ሱራፌልም የሚከበሩበት ዕለት ነው። እንኳን ለቅዱሳን መላእክት፣ ለጻድቃን፣ ለሰማዕታት በረከትና ረድኤት አደረሳችሁ። በእመቤታችን አማላጅነት በጻድቃን ሰማዕታት ጸሎትና ምልጃ በረከትና ረድኤት ከክፉ ነገር በሙሉ ይጠብቀን። ሀገራችንን መሐሏን ገነት ዳሯን እሳት አድርጎ ከክፉ ነገር በሙሉ ይጠብቀን ማለት ፈልጋለሁ። ዛሬ ያያዝኩላችሁ መረጃዎች አሉ። ከያዝኩላችሁ መረጃዎች መካከል ኢየሱስ ራሱ ይምጣ ያሉትን ሙስሊም አሳያቸዋል። ራሱ ይምጣና ይስበከኝ ያሉትን። ሌላኛው ደግሞ የአላፋት ውዝግብ ሌላኛው ተጽዕኖ ማሳደሪያ ተብሎ የተነገረለት አንድ ሌላ አዲስ ጉድ ይዤላችሁ መጥቻለሁ። እሱም በተመለከተ የአላፋት ዝማሬና ዋናው መልእክቱ ምን ነበር የሚለውንም አብረን የምናየው ይሆናል። እወስዳችኋለሁ። አንድ ሰው ሞተ ብለን ነበር። የሞተው ሰው ብዙ ነው። ወላጅ እናት አባት የሌለው ጠያቂ የሌለው ሰው በገዳም ውስጥ ተገድሏል እያለችን ነው። አብረን እንሰማለን። በዚህ ጉዳይ ላይ እኔ ዝም ብያ ላይም ሲል ቤተ ክህነት ጣልቃ ገብቷል። የሰሜን ሸዋ ሀገረ ስብከት የሚገኘው እናንተ የምታውቁት በሚዲያ የምናውቀው ስውሯ ማርያም ተብሎ በምታውቁትና የላይ ሚልኪ እግዚአብሔር አብ ቤተክርስቲያን ጉዳይ ላይ ጠቅላይ ቤተ ክህነት አቡነ ሳዊሮስ በጉዳዩ ላይ አስቸኳይ ምርመራ አዘዋል። ጉዳዩን በተመለከተ በዝርዝር መረጃ መጣለን። እንኳን ደስ ያላችሁ የቤተክርስቲያን ልጆች። በዚህ ጉዳይ ላይ በደንብ ነው ደስ የሚለን። መረጃዎቹንም በማስረጃዎች ይዤላችሁ መጥቻለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ወደ መሸጋገሪያ እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን፣ ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት ባለቤት ይሆኑ። ቤቶን በ36 ወራት የሚረከቡ ሲሆን ይቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው። ይፍጠኑ። ለ15 ቀናት ብቻ የሚቆይ እንዲሁም በአዋሪ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል። ብልሆች መልካም አጋጣሚን የሚጠቀሙ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። አመሰግናለሁ። የመጀመሪያው መረጃ ኢየሱስን ራስ ጥራው አሉት። ሰባኪው ራሱ ኢየሱስን አላወቀም።
በመንገድ ላይ ስብከት፣ የአደባባይ ስብከት፣ እልህ የያዛቸው ስብከቶች በተደጋጋሚ የምንሰማቸው ነገሮች ናቸው። በተለይ የኢትዮጵያ ኦርቶዶክስ በዓላት በቀረቡ ወቅት ላይ ሚዲያ ላይ ተወጥረውና ተጠደው የሚገኙ የተላኩ መልእክተኞች አሉ። እነዚህ መልእክተኞች ዋናው ስራቸው የኦርቶዶክስ ምዕመንን ባበሳጨት፣ ምዕመኑን ማስቆጣት፣ በምዕመኑ ላይ የሆነ ነገር መክፈት ነው። አሁን ደግሞ እስልምና እምነት ተከታዮች ጋር ሄደዋል። ኢየሱስን ራሱን ጥራ ያለበትን መልእክት ስሙት። በነገራችን ላይ ሰባኪ በኋላ ላይ አያውቅም ማንን ነው አለ። እሱ ስለ ኢየሱስ እየሰበከ ራሱ ሲመጣ ጥራው ይሉታል። ማንን ነው ያለበትን ቪዲዮ ላሳያችሁ፣ ትንሽ ፈገግ ብለን እንድንገባበት ብዬ። ስሙት ሲያሳፍር። ኢየሱስ ይወዳል። ኢየሱስ ጌታ ነው። መዳን በክርስቶስ ኢየሱስ ነው። የዚህ ዓለም ንጉሥ ኢየሱስ ክርስቶስ ነው። ይመጣል። መዳን በክርስቶስ ኢየሱስ ነው ያልኩ ነው። ምን ትላለህ አንተ? ሲመጣ እናወራለን አሉ። ማን አለው? ራሱ እየሰበከ ያለውን ራሱ አያውቀው። በቃ እችን ቃል ብቻ ነው የሚያውቃል። ኢየሱስ ይመጣል። መኖርና ይመጣል ብሎ መናገር ይለያያል። እቺ በአደባባይና ሰዎችን እየተጎናተላችሁ የምታደርጓት ነገር ራሳችሁን ነው ወደኋላ የምታስቀራችሁ። መንፈሳዊነት የለውም፣ ቤተክርስቲያናዊ ማንነት የለውም። የራሳችሁን እኛን ተውን፣ እኛ ኦርቶዶክሶችን ተውን፣ እናንተን የራሳችሁን መንፈሳዊነት እንኳን ያዙት። ትህትናን፣ ሰውን ማክበርን፣ የሌላውን እምነትን ክብር መያዝን መጠበቅን፣ የራሳችሁን እምነት ማክበርን ያዙት። ካልያዛችሁት ነገ እናንተን ሲናገሯችሁ ስለ ሐሰተኞቻችሁ ሲወጣ እኛን ጠላን፣ እናንተ እኛን ጠላችሁ እንባባላለን። ሐሰተኞች በሁሉም ቤተክርስቲያን ውስጥ አለ። ሙስሊም ውስጥ ይኖራል፣ ፕሮቴስታንት ውስጥ አለ፣ በአደባባይ በማስረጃ አለ። ኦርቶዶክስ ቤታችን ውስጥም አሉ። ማስረጃ በመረጃ ነው የምናመጣላችሁ። እኛ የምንፈልገው ሁሉም እምነት ተከባብሮ ሀገር ህጓ ተከብሮ እንዲኖር ነው። የሀገር ህግ እንዲከበር፣ የእምነት ስርዓቶች እንዲከበሩ ነው እኛ የምናወጣላችሁ መረጃ። ለዚህ ነው ያመጣውላችሁ። ሰባኪው ራሱ ኢየሱስን አያውቀው። ሲመጣ ታገናኛለች ስለው ማን አለው? ራሱ አያውቀው ማን እንደሚሰብክና አዋቂ ሰባኪዎችን ልቀቋቸው፣ ያላዋቂዎቹን ተዋቸው። ይሄኛውን ግለሰብ ላሳያችሁ ነው። ስለዚህ ልጅ ማህበራዊ ሚዲያ ላይ ሰሞኑን እየተነጋገርን ነው። ቲክቶክ ላይ የተወሰኑ ቪዲዮዎች የተለቀቁ ነው። ኢትዮጵያ የት ነች? ማን ነች? ኢትዮጵያ ልመጣ ነው፣ አፍሪካ ውስጥ ዝውውር እንቅስቃሴ ላደረገ ነው ያለ ነው። አይሾው ስፒድ ይባላል። ማህበራዊ ትስስር ገጽ ላይ በዩቲዩብ እና ቲክቶክ ፕላትፎርሞቹ ከ67 ሚሊዮን በላይ ተከታይ አለ። ይሄ ላይቭ ስትሪሚንግ በማቅረብ በጣም ይታወቃል። ብዙዎች የበጎ ተጽዕኖ በመፍጠር ደረጃ ላይ ሀገራት ማህበራዊ ሚዲያቸውን እንዲጠቀሙበት ሲያበረታቱ ሲቀሰቅሱ እናያለን። ይሄ ጉዳይ የት መጣላችሁ መሰላችሁ? ከዚህ ልጅ ጋር አገናኝ፣ ከፕሮቴስታንት ማተብ አሳሪው ልጅ ጋር መስቀል ባንገቱ ያጠለ ለመላው ኦርቶዶክሳውያንና ኢትዮጵያውያን የቀረበ ጥሪ። እንደምታውቁት እኔ የኦርቶዶክስ አማኝ ባልሆንም ነገር ግን ከምንኮራበት በዓላትና ከምንኮራበት የዝማሬ ፕሮግራም አንዱ የአእላፋት ዝማሬ ነው። ይህም የሀገራችንን ገጽታ ግንባታ በትልቁ እንደሚያጎላው አምናለሁና እንደምታውቁት አይሾው ስፒድ ዓለም ትኩረቱን የሳበበት ግለሰብ ነው። እሱም ወደ ኢትዮጵያ ሊመጣ ነው። ወደ ኢትዮጵያ ሲመጣም ኢትዮጵያ እንዴት የሃይማኖት ሀገር እንደሆነች በአእላፋት ዝማሬ እንዲጋበዝ ጥሪ እያቀረብን እንገኛለን። አይሾው ስፒድ የአእላፋት ዝማሬ ቦታው ላይ ተገኝቶ ኢትዮጵያውያን ምን አይነት ሃይማኖተኛና ፈጣሪያቸውን የሚፈሩ ህዝቦች መሆናቸውን ለዓለም ማሳየት አለብን። ለዚህም አንድ ነገር ብቻ ማድረግ አለብን። አንደኛ ነገር አይሾው ስፒድን እዚህ ኮሜንት ላይ ሁላችሁም ሜንሽን አድርጉት። ይህ ቪዲዮ ለ50 እና ለ30 ሰዎች ሼር አድርጉት። እሱ የቲክቶክ ገጽ ላይ በመሄድ ሁላችሁም የአእላፋት ዝማሬን እንዲቀርብና እንዲገኝ ሜንሽን አድርጉት። ይሄ ልጅ ፕሮቴስታንት ነው፣ ወጣት ነው፣ ማህበራዊ ሚዲያ ላይ የሚንቀሳቀስ ልጅ ነው፣ ጎበዝ ነው በራሱ። አእላፋት ዝማሬ በዓል አይደለም። አንድ አእላፋት ዝማሬ ለገጽታ ግንባታ ተብሎ የሚዘምር ዝማሬ አይደለም ወይ መሆን የለበትም። ዝማሬ ለአምላክ የሚደርስ ምስጋና ጸሎት ነው። ለአምላክ ምስጋና ሲቀርብ ካሜራም ቪዲዮም ዓለምም ህዝብም እንዳይን አንፈልግም። የዝማሬ ስርዓት፣ የጸሎት ስርዓት ወደ ፈጣሪ ጋር የምንገናኝበት፣ የምናመሰግንበት፣ የምናመልክበት ስርዓት እንጂ አደባባይ ላይ እዩኝ የሚባል ኮንሰርት አይደለም። ለነገሩ ይሄ ጉዳይ ብዙ አጀንዳ አነጋጋሪ ያለው በተለይ እኛው ጋር ራሱ አሁን እኛን አልፎ የሌላ እምነት ተከታዮች የገጽታ መገንቢያ ነው፣ የሃይማኖት መገኛ ነው የሚል መግለጫና ማስታወቂያ እየተሰራ ነው። አይከተሉን፣
ለመዳን ነው የሚከተሉን። አይሁን እኛ ለመዳን ነው የምንኖረው። እኛ ሰማያዊ መንግስት ለመኖር ለመግባት ነው እምነታችን የምንከተለው። እምነታችን ሌላው እንዲያውቅልን ለውቅና፣ ለታይታ፣ ለቪዲዮ፣ ለካሜራ አይደለም። ይሄ የምታዩት ካሜራ በሙሉ፣ ይሄ የምታዩት ቪዲዮ በሙሉ፣ ይሄ የምታዩት ላይቭ ስትሪሚንግ በሙሉ እግዚአብሔር ዘንድ ባዶ ነው። ባዶ ቆርቆሮ ነው። ጩኸትና ሁካታ የበዛበት ባዶ ቆርቆሮ። እግዚአብሔር ብዙ ህዝብ ተሰብስቦ ስለዘመረልኝ ቪዲዮ ስለታየልኝ እያለ አይደለም የሚያመሰግን። የእያንዳንዳችንን ኃጢአትና በደል የእያንዳንዳችንን መልካም ስራ ለይቶ የሚያውቅ ነው። አሁን አይደለም ከልጅነት ፍጥረታችን እስከምንፈጸምበት ዘመን ድረስ ያውቀዋል። ከዚህ ዓለም እስክንለይ ድረስ ቪዲዮ፣ ካካታ፣ ሁካታ፣ ታዋቂ ሰው፣ ግለሰብ፣ አይሾ ስፒድ፣ ሌላም በሉት እነ ቢልጌትና እንዲመጡልን አንፈልግም። የኛ ቤተክርስቲያን፣ የኛ ቤተ መቅደስ፣ የኛ መንግስት ህንፃ ስላሴ የሰራውና ፈጣሪ በእጁ ያበጃት ሰው ነው። የሰው ህይወት ነው ለኛ ክብር። አትምጡብን ወደዛ፣ አትምጡብን ወደ ፕሮሞሽኑ፣ አትምጡብን ወደ ማስታወቂያ። የኛ ማስታወቂያ በህይወት ለሌላው ሰው መኖር መቻል ነው። ሰው ሆኖ የእግዚአብሔር ህንፃ ስላሴ ማክበር ነው። የኛ ገጽታ አስፋልት አይደለም። የኛ ገጽታ መብራት አይደለም። የኛ ገጽታ የሀገር እድገት ብቻ አይደለም። የኛ ገጽታ መንፈሳዊ ገጽታችን ሰማያዊ መንግስት መግባት። ሰማያዊ መንግስት ለመግባት ሌላው በትህትና የሚኖር ህግን የሚያከብር ስርዓት የሚጠብቅ አባቶችን የሚያከብር ለአባቶቹ የሚታዘዝ አባቶቹ ህግን የሚያከብሩ አባቶቹ መጽሐፉን ጠብቀው ምዕመኑን የሚያፈሩ ምዕመን ለሌላው ምዕመን መኖር የሚችል ክርስቲያናዊነት ነው። የሚያስታወቂያ ክርስትና የለም። 1 ቢሊዮን ህዝብ የሚያየው ሰው ቢመጣ ኦርቶዶክስን ከኦርቶዶክስነቷ የሚለያትና ማስታወቂያ ቢሰራላት እግዚአብሔር ዘንድ ምንም ዋጋ የለው። ምንም ዋጋ የለው። እግዚአብሔር ዘንድ ዋጋ ያለው ክርስትና መሰበኩ ነው። እየተኖረ ነው የሚሰበከው። እየተገለጸ ነው የሚሰበከው። ገጽ በገጽ ነው የሚኖረው። ይሄን ለማወቅ የዋልድባ ገዳም አባቶቻችን ማየት ትችላላችሁ። ዓለምን ጥለው ሸሽተው ሄደው ዋልድባ ሰቋር ኪዳነ ምሕረት ዛሬ በረሃብ ቆሟል። እኛ እዚህ ነጭ ለብሰናል። እኛ እዚህ እንዘምራለን። እዛ ያሉ አባቶቻችን ውሃ ይድረሳቸው፣ ረሃብ ይጥፋላቸው፣ ጦርነት ይቁምልን፣ ሞት ይቁምልን ብለን ነው የምንጸልየው። የኛ ጸሎት ልባችን ያ ነው እና የአላፋት ዝማሬ ለማስታወቂያ የተጠቀሙት ነው። ልጁ ኦሃዮ ነው የተወለደው። ይሄ ልጅ ማለት አይሾ ስፒድ ይባላል። ስሙ ዋናው ስሙ ሌላ ነው። የማህበራዊ ትስስር ገጹ ነው የዩቲዩብ ገጹ ነው። ይሄ የኛው ልጅ ደግሞ እንዲያስተዋውቃል። ኦርቶዶክስ የሆነው ልጅ ደግሞ አይሾ ስፒድ ልንቀበለው ነው። እንግዲህ እንኳን በደህና መጣ ወደ ሀገራችን ብለን ሀገራችን ልናሳየው ነው በኩራት ማለት ነው። ጋይስ እኔ በጣም ተዘጋጅቻለሁ። እናንተስ ተዘጋጅታችኋል ወይ? አዲስ ቻሌንጅ ደግሞ ልናስጀምር ነው። እንደለመድነው ታሪካዊ የሆነ ሪከርድ መስበር ይኖርብናል አብረን። እኔ ብቻዬን የምወጣው ነገር የለም። እናንተ ከሌላችሁ እኔ ምንም እንደሆንኩኝ አውቀዋለሁ። እግዚአብሔር ነው የምላችሁ። ስለዚህ ሁላችንም ሆነን ነው ትልቅ ታሪክ የምንሰራው። ዝግጁ ናችሁ ወይ? ይህ ቻሌንጅ እንግዲህ ምንድነው? አይሾ ስፒድ በሚመጣበት ቀን ሁላችንም የባህል ልብስ ለብሰን መውጣት ይኖርብናል። የጊፋታ ልብስ፣ የኢሬቻ ልብስ፣ የጥምቀት ልብስ፣ የአሸንዳ ልብስ፣ የሲዳማ ሁላችንም የየራሳችን ያለን ቤት ውስጥ የባህል ልብስ ለብሰን መቼ እንደሚመጣ አናቅም። ላይቭ ሲገባ ኢትዮጵያ ውስጥ ከሆነ ጋይስ ሁላችሁም የባህል ልብሳችሁ ለብሳችሁ እንድትወጡ እፈልጋለሁኝ። ከዛ እነዚህ ነገሮችን ማወቅ አለባችሁ። ወደ አይሾ ስፒድ ስትሄዱ ሁላችሁም የየራሳችሁ ንግግር አትናገሩ። which is እንዲሰማችሁ አትጠብቁ። አንድ ሰው ነው፣ በጣም ብዙ ሰዎች ይከቡታል፣ መስማት አይችልም። ስለዚህ ሁላችሁም በተቻላችሁ አቅም ማንጨብጨብ፣ ስማይል ማድረግ፣ መሳቅ፣ ፍቅር ማሳየት እነዚህ ልጆቻችን እነዚህ ሁለቱም በፕሮቴስታንቱም በኦርቶዶክስም አዶናይም ጨምሮ ማለት ነው። አዶናይም የሙስሊሙም የፕሮቴስታንቱም አክቲቪስት እኛ ገጽታ ውስጥ ሐዘን የለም። የኛ ገጽታ ውስጥ ነጭ ልብስ ነው ያለው። የኛ ገጽታ ውስጥ የጊፋታ ልብስ ነው ያለው። የኛ ገጽታ ውስጥ የጥምቀት ልብስ ነው ያለው። የጥምቀት ልብስ የትኛው ነው? ማን ነው? የጥምቀት ልብስ የሚባል ልብስ የለም። አላቅም። የባህል ልብስ ነው። ነጭ በነጭ ልበሱ ነው። መልእክቱ እሱ ነው። ምናልባት ይሆናል ወጣትም ስለሆኑ የቃላት መሳሳታቸው ችግር የለው። ነገር ግን እኔ የማቀርብላችሁ ሐሳብ እውነት ከታይታው ጋር መቅረብ ብቻ ሀገራችን ይለውጣል ብላችሁ ታምናላችሁ? ለእናንተ ታይታው ጋር ማለት
ይሄ እነዚህ የሚዘምሩት ልጆች ለእግዚአብሔር ነው፣ ለአይሾ ስፒድ አይደለም። የሚዘምሩት ለኢየሱስ ክርስቶስ ነው፣ ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ነው። የሚከበር የፈጠረን የሰራን ያበጀን አምላክ አለን። ያበጀን አምላክ በጨለማ ውስጥ ሆነን በብርሃን ውስጥ ሆነን በአስፓልት ዳር ሆነን በቤተ መቅደስ ኖርን፣ ጎዳና ወጣን፣ ተጣልን፣ ጫካ ውስጥ ታገትን፣ ውጭ ሆንን፣ ተራብን፣ መጠለያ ተቀመጥን፣ ቤታችን ውስጥ በቪላ ተቀመጥን፣ አስፓልት ዳር ተቀምጠን የተጣለና የተበጣጠሰ ልብስ ለበስን ይመለከተናል። አምላክ በሁሉ ቦታ ያለ ነው። ሁሉ ነው፣ ሁሉ ነው። ባህር ውስጥ አለ፣ አየር ውስጥ አለ፣ ምድር ውስጥ አለ፣ ሰማይ ላይ አለ፣ ሁሉ ቦታ የመላ ነው አምላክ። አምላክ እዚህ ስፍራ ነው ያለ አይባል። የሚገለጥባቸው ስፍራዎች ቤተ መቅደሶች አሉ። አንዱ ቤተ መቅደስ እኛ ነን። ቤተ መቅደስ እኛ ስንሆን እኛ ቤተ መቅደስነታችንን የምንገልጸው በምንድን ነው? በመልካም ስራ፣ በእግዚአብሔር መንገድ ስንሄድ፣ በጭፈራ፣ በዳንስ፣ በሆይታ፣ በምናም፣ በጊፋታ፣ በምናም፣ በጭፈራ እንዲህ ብላችሁ የምታመጡትን ነገር ይሄ የአላፋት ዝማሬ ቦሌ መድኃኔዓለም የተካሄደ ነው። ታዋቂ ሰዎችን ለመሰብሰብ ነው እንደ መዝሙር የሚከናወነው። ስለዚህ በተዘዋዋሪ መንገድ የዋዜማ ጭፍራዎችን አስትቶ የዋዜማ ዝማሬዎችን ኮንሰርት እያዘጋጀን ነው ማለት። ታዋቂ ሰዎች የሚመጡበት። እኔ አንድ ቅሬታ አለኝ ሁሉ ጊዜ ውስጥ የሚሰማኝና ሁሉ ጊዜ የማዝንበትን ቅሬታ አንድ ልንገራችሁ። እንደው እናንተም ስታስቡት የቱሪስት መስህብ ናቸው የሚባሉ ቤተ መቅደሶች አሉ፣ ቤተክርስቲያኖች። ቤተክርስቲያናችን ውስጥ እኛ በፍርሃት ነጠላ አጣፍተን ጫማችንን አውልቀን ተሳልመን እግር መሬት ስመን ነው የምንገባው። ዶላር ከፍለው የሚገቡት ግን እኛ የምንሰማውን መሬት ረግጠውት ነው የሚያልፉት። ረግጠውት፣ በጫማቸው ረግጠውት፣ ቁምጣ አድርገው፣ ቲሸርት አድርገው አምልኮታዊ ስርዓትን ባልተከተለ መልኩ እኛን ሊጎበኙን የአምልኮት ስፍራችን ላይ ይገባል። አሁንም ኢትዮጵያ ውስጥ የቱሪዝም ማዕከል ይሁኑ የሚባሉ ቦታዎችን በተለይ የቤተክርስቲያን ቦታዎችን የምቃወመው ለዚህ ነው። እኛ የምናመልክበት ስፍራ እንዲከበርልን እንፈልጋለን። ጥቁርም ይሁን ነጭም ይሁን ከውጭም ይምጣ ዶላርም ያዝ ዩሮም ያዝ ምንም ያዝ የኛ የሃይማኖት ስፍራ እግዚአብሔር የሚከበርበት ስፍራ ነው። እግዚአብሔር የምናመልክበት ስፍራ ነው። ስለዚህ የምታስተዋውቁት ማስተዋወቅ ለእናንተ ምናልባት ማህበራዊ ሚዲያ ላይ ስላላችሁ ባላችሁ ዕውቀት ልክ ትክክል ሊሆን ይችላል በእናንተ። በመንፈሳዊ እይታ ግን የትኛውም ሰው ቢመጣ እዚህ ቦታ ላይ መስተናገድ ይችላል። ነገር ግን ለታዋቂነቱ የተለየ ክብር የለው፣ ሰው ነው። እና አዶናይና ሚኪ የምትባሉ ልጆች በአላፋት ዝማሬ በሌላ ምክንያት አድርጋችሁ የምትሰሩት ማስታወቂያ ከመንፈሳዊ እይታ የወጣ ስለሆነ ይቅርባችሁ። ተከታዮቹን እኚህ ናቸው። ወደ እንትን ልወስዳችሁ ወደ ጀመርነው ጉዳይ፣ ወደ ስውሯ ማርያም ጉዳይ። እንኳን ደስ ያላችሁ። ቤተ ክርስቲያን ድምፃችንን ሰምታ የልጆቼ ድምፅ ነኝ ብላ ወደፊት መጥታለች። እስከ ዛሬ ስንጠብቀው የነበረው ቤተ ክርስቲያናችንን የሚያስከብር ስርዓት እንፈልጋለን። ቤተ ክርስቲያናችን የግለሰቦች መነገጃ አይደለችም። ቤተ ክርስቲያናችን ላይ ግለሰቦች እየገቡ ቅቤ እየቸረቸሩ፣ በሶ እየቸረቸሩ፣ ማር እየቸረቸሩ፣ ቅባ ቅዱስ እየቸረቸሩ እየከበሩበት ነው። የቤተ ክርስቲያን ስርዓት ባልሆነ ሁኔታ ከመርካቶ መጥቶ በአደባባይ እየተሸጠ ነው ብለን ደጋግመን ነገርናችሁ። ውሸት ነው አላችሁ። ይኸው ማስረጃው ነው። ይሄ ቅቤ ነው። ይሄ ቅቤ አሁን በገና ጾም የተሸጠ ነው። ስውሯ ማርያም ላይ አስገዝቼ አምጥቼ ነው። በነገራችን ይሄ ቅቤ እነግራችኋለሁ። ሌላ ይሄ ልጅ ፋሲል ይባላል። ተወልዶ ያደገው አሰላ ላይ ነው። የተለያዩ ቦታዎች ላይ ጅብሰም ምናምንና ኤሌክትሮኒክስ ነገር ይሰራ ነበር። ስራ በማጣት ምክንያት ደግሞ በስውሯ ማርያም አካባቢ ላይ ሄዶ ቤት ገዝቶ መሬት ገዝቶ ሸራ ቤት ሰርቶ ቤቱን እያስፋፋ በክራይ ጸበልተኛን እያስተዳደረ የበረከት ስራ እየሰራ የሚተዳደር ልጅ ነበር። 15 ቀን ታሰረ። ጠፋ 15 ቀን። በአንደኛው ቀን ያሰሩት እዛው ቤተክርስቲያን ውስጥ ያሉ የቤተክርስቲያን ውስጥ ያለ እንደ ጸሐፊ የተቀመጡ ቤተክርስቲያን ያለቀጠረቻቸው ግለሰቦች አሰሩት። የት? ቤተክርስቲያኗ ውስጥ ግቢ ውስጥ
አፍነው ይሄ ቢጫና ሰማያዊ ነው መለያ የለበሱ አስተናባሪዎች አፍነው አግተው ወሰዱት። ቤተክርስቲያን ግቢ ውስጥ ታሰረ። ከዛ በኋላ አልተገኘም። የተገኘው ሬሳው ሞቶ በ15ኛው ቀን ቤተሰቦቹ ነው ያገኙት። ውሸቴን ከመሰላችሁ ያው ቪዲዮ ማስረጃ ለህግ ሰጥተዋል። ጉዳያቸው ላሰማችሁ ላስታውሳችሁ ትንሽ ወገኖቻችን ሌላችሁ ወንድምና እህቶቻችን እንዳናጣ በቃ ቦታው እንዲጠራ ነው የምንፈልገው እንጂ ለሌላ ነገር ምናምን አይደለም። ገዳይ መሆኑን እርግጠኛ አይደለንም። ያስገድለው የምናውቀው ነገር የለም። በእርግጥ ግን ምንድነው ያናገረ መንገድ ደስ አይልም ነበረ። በዛን ሰዓት ላይ ደግሞ እሱ ይዞት እንደነበር ሰምተናል። መጀመሪያ ላይ እሱ ቢሮ ጠርቶት ይዞት ሄዶ ነበረ። እሱን ነገር ሰምተናል እኛ ራሳችን መረጃ ስንጠይቃቸው ማለት ነው። ከዛ በኋላ የቀጠቀጡ እንደወሰዱትም ሰምተናል። ማን ይወሰደው ማን አካል ይወሰደው የምናውቀው ነገር የለም። ግን እሱን ስናናገረው ያናገረን መንገድ ደስ የሚል ንግግር አይደለም። ያናገረን መንገድ ማለት ነው። ቤተክርስቲያን ላይ አንድ የእምነት ሰው እምነት ቦታ ሆኖ እንደዚህ በቃ ሰውን ዲስሪስፔክት ማድረግ አይችልም። ለምን? በዲሲፕሊን ወንድሟ ተገርሏል። ይህች ልጅ የምትናገረው እዛ ጸሐፊ ቦታዎች ላይ ተቀምጠው የቤተክርስቲያኗ አመራሮች የሚያውቁት ማለት እዛው አስተዳደርና ጸሐፊዎች ካህናት የሚያውቁት ዲያቆናት የሚያውቁት ግለሰብ ልጁን ከሚኖርበት ቦታ ወስደው ቤተክርስቲያን ውስጥ አንድ ቀን አሰሩት። 15 ቀን ጠፋ። በ15ኛው ቀን በኋላ የተገኘው ሬሳው። ይሄ ብቻ ነው እንዴ? ሌላም የተገደሉ ሰዎች አሉ ሲሉ ድምጻቸው እንዲያሰምተዋል። ብዙ ምዕመናን አባት እናት የሌላቸው ጥያቄ የሌላቸው ስሙ። ምክንያቱም አሁን እየተሄደ ያለ እርምጃ አለ አሁን ላይ ማለት ነው። ምክንያቱም እናንተ ሶሻል ሚዲያ ላይ ዛሬ 3ኛ ቀናችሁ ነው። እንግዲህ ብንናገር እናልቃለን እንዳለው ሊቁ ማለት ነው። እኔ ልላችሁ የምፈልገው ሲጀምር ተወልደ ስሙ እሱ አይደለም። እንዲታሰሩ በጣም ብዙ ሰዎችን በገንዘብ ወንጅሎ የዛ አካባቢ የገበሬ ልጆችንም ለማሳሰር ሞክሮ ነበር። ግን ያው ህግም እውነት ላይ ተንተርሶ ስለሆነ በህግ መሰረት ስለሚሰራ ሲያጣራ ምንም የለበትም። እሱ በዋስ ወጥቷል። ስሙ ሌላ ነው የተወልደ። ምክንያቱም እኔ ደግሞ ያንን መጠየቅ አልችልም። ሙሉ ስሙን እስካልያዝኩኝ ድረስ መረጃ ማግኘት አልችልም። ተወልደ ስሙ አይደለም። ያ ማለት ገዳም ውስጥ የሚጠራበት ስም ነው። ገዳም ውስጥ የእሱ ስራ ጸሐፊነት፣ ተቆጣጣሪነት ነው። ከእሷ ቀጥሎ ስልጣኑ የእሱ ነው። እኔ ደብረ ብርሃን ነኝ ብሎ ያወራው እሱ ሲጀመር ወሬ ለመለቃቀም ሌላ ተግባር ሌላ ተልእኮ ስላለው ነው ደብረ ብርሃንም የመጣው። እሱ መኪናውን የገዳሙን መኪና በስጦታ የተሰጠው እንደፈለገ የሚጫወትበት እሱ ነው፣ እንደፈለገ ማለት ነው። ስለዚህ ተወልደ ነው ይህንን ወንጀል የፈጸመው። ብዙ ልጆችን እሱ ብቻ አይደለም የሞተው። እኔ አሁን ስሰማ በጣም ብዙ ልጆች ናቸው የሞቱት፣ ቤተሰብ የሌላቸው እዛው በቃ ምዕመኑ የቀበራቸው በጣም አውሬም የበላቸው ብዙ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት ባለቤት ይሆኑ። ቤቶን በ36 ወራት የሚረከቡ ሲሆን ይህ ቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው። ይፍጠኑ። ለ15 ቀናት ብቻ የሚቆይ እንዲሁም በአዋሬ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል። ብልሆች መልካም አጋጣሚን የሚጠቀሙ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሰማችሁ አይደል? ከሷ ቀጥሎ ሁለተኛው ሰው እዛው አለ። እሱ ብቻ አይደለም የሞተው ፋሲል፣ በጣም ብዙ ሰዎች ሞተዋል። እንግዲህ ይሄንን እችን ልጅ ገብታችሁ ፈልጓና አጣሯት። መረጃውን ታገኛላችሁ ማን እንደሆነች እናንተው ማወቅ ከፈለጋችሁ ማለት ነው። እች ልጅ ነች ይሄን መረጃ ያጋራችን። ደብረ ብርሃን የምትኖረው ክስ መስርታለች። በዚህ ጉዳይ ላይ ከሀገረ ስብከቱም ጋር የተወሰነ ነገር እየሰራች ነው። መረጃዎች አሉን በነገራችን ላይ
አብዛኛውን መረጃ ስንሰጥ ያለ ማስረጃ ያለ ህግ ያለ እውነት አንሄድም። እስከ ዛሬ ድረስ ቤተክርስቲያን ላይ እንዲህ ያለ የተደራጀ ውንብድና አይተን አናውቅ። የተደራጀ ውንብድና ካህናት ያሉበት ሀገረ ስብከት ያለበት ምዕመናን ያሳተፈ ሰው እስከ መግደል የደረሰ ገዳም እስከ መሸጥ ድረስ የደረሰ አደገኛ ውንብድና ነው። ይሄን ላሳያችሁ። ሌላ እንደ ሐዋርያ ዝም ብላ እንዳትናገር ስትሉኝ እኔ በአካል ሄጄ ነው አይደል ያየው ያልኳችሁ። ይሄ ስውሯ ማርያም እናንተ የምታውቁ ስውሯ ማርያም። ቤተክርስቲያኗ ግን አሁንም ማህተሟ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የላይ አባ ሚልኪ እግዚአብሔር ቤተክርስቲያን ነው። ይሄ የምታዩት ከመርካቶ የሚሸጠው ቅባ ቅዱስና ቅቤ ነው ተጭኖ ሲመጣ። ይሄ ከካርቶን ላይ እየወረደ ነው። የሚባረከው ቄስ አታዩም እዚህ ጋር። ይኸው ከሰልፈኞቹ ሰው ይሰለፋል፣ አብሮ ይቆማል። ማስረጃውን ነው ማሳያችሁ። ይኸው ምዕመናን ከኪሳቸው እያወጡ ምን ያደርጋሉ? ቅባ ቅዱስና ቅቤ ይገዛሉ። ይኸው የምታዩት ቅባ ቅዱስ የሚሸጠው 100 ብር ነው የሚሸጠው። ይሄ የምታዩት ቅቤ ሲገዛ ነው። ልክ ያስገዛውት ነው። በዚህ ባሳለፍነው 2 ሳምንት ውስጥ ይሄ የሚገዛው ቅቤ 50 ብር ነው የሚሸጠው። በጾም ቅቤ እምነት ነው፣ ዋጣው እምነት ነው፣ ጠጣው እምነት ነው፣ ተቀባው የሚሉ ሰዎች ብዙ አሏችሁ እዛ አስተናባሪዎች። ቅቤው ነው እንግዲህ የምታዩት። ይሄ ደግሞ ስውሯ ማርያም የሚገኝ የበሶ እምነት ወይም ጸበል ብለው የሚሰጡት ነው። አንዷ ኩባያ ተበጥብጦ ተመታ እንዲህ ነው የሚያዘጋጁት በባል በሳፋ አዘጋጅተው አንዷን እንትን በ50 ብር ይሸጡታል። ቤተክርስቲያን ቦታ ላይ የጸበል እምነት የቅቤ እምነት የሚባል የለም፣ ይሸጣል። ይሄ ንግድ ነው። ዋናዋ ማነች ብላችኋለች ቅድም ሴቷ። አሁን የት ነው ያለችው? በጣም የምናመሰግናቸው በጣም የምናከብራቸው በጣም በስራቸው የኮራንባቸው የሸገር ሲቲ የጸጥታ መዋቅር አካላት የሸገር ሲቲ ከንቲባ ጨምሮ የፍርድ ቤት የመዋቅር አካላት ብዙዎች በገንዘብ ሊፈተኑ በሚኮመኩሩባት ቦታ ላይ ህግና ህግን ብቻ ይዘው በሚያስገርም ፍጥነት እኔ በሚደንቀኝ ሁኔታ ከኦርቶዶክሶቹ ፊት ሆኖ የተሟገቱና እየታገሉልን ያሉት ፕሮቴስታንትና ሙስሊም ናቸው። እንኮራባችኋለን። እናንተ ሙስሊም ስለሆናችሁ ፕሮቴስታንት ስለሆናችሁ አይደለም፣ ህግ ስለምታከብሩ ይሄን ስለሰራችሁ ለህግ ስለቆማችሁ ለእውነት ስለቆማችሁ እናመሰግናለን። በገንዘብ የተደላችሁ ክርስቲያኖች ደግሞ አፍረናል፣ ልትደለሉ የሞከራችሁ። ነገር ግን እዚህ ቦታ ላይ እስካሁን ድረስ ገንዘብ ኃይል እንደሌለው፣ ቤተክርስቲያን መካድ ኃይል እንደሌለው፣ ለሰይጣን መገዛት ኃይል እንደሌለው፣ የሰው እጀባ 50 ጋር መሰብሰብ ኃይል እንደሌለው ህግና እግዚአብሔር አሳይቶናል። እግዚአብሔር ለሁሉ ነገር መንገድ ጠርጎ እስር ቤት ከተተልን። ማንን? ካህናቱ ያስቀመጧትን ሹም። ምክትሉ እስካሁንም ውጭ እንዳለ ነው። እንዴት እንደሚሸታዩት አላችሁ ይሁት። እቃው በሙሉ እንዲህ ነው የሚከመረው። ከዚህ ውስጥ ነው የሚሸጠው። ቅባ ቅዱሱም ስዕሉም ዣንጥላውም ምኑም ሸጠው ከዚህ ነው። እዚሁ ነው። ይሄ ስዕል የሚሸጠው የእመቤቴ ስዕል 500 ብር። ካህናቶች ናቸው የሚሸጡት። አብረው ቁጭ ብለው የምታዛቸው እሷ ነች። አሁን እስር ቤት ያለችው ሸገር ሲቲ ፖሊስ መምሪያ ለገጣፎ በጣም እናመሰግናለን። አቃቤ ሕግና የሕግ ክፍሎች እየሰራችሁት ላሉት ነገር እናመሰግናለን። ይሄ ጉዳይ ይዘነው ስንመጣ ላንቋጫው አልጀምረው። እግዚአብሔር ያልመራን ነገር ደግሞ አንገባም። እኚህ ካህናት እንዲህ ብለው ነበር። የቤተ ክርስቲያኖቹ አስተዳዳሪና ምክትል አስተዳዳሪ ጸሐፊ ስሟቸው የምንወዳትና አሁንም የምናከብራት አጸደ ማርያም በብፁዕ አባታችን በአቡነ ቀለሚጦስ እንዲሁም በሰበካው መልካም ፈቃድነት እኛ ለምነናት ዝገዳም ላይ ገብታ እንደምትመለከቱት በበስተጀርባ ቤተክርስቲያኑ የጥንታዊ ብፁዕ አቡነ ቀለሚጦስ መድበዋት እኛም ለምነናት ቅቤ እንድትሸጥ በሶ እንድትሸጥ ቅባ ቅዱስ እንድትሸጥ አርገናት ምዕመናን እንድትደበድብ አግተው እንዲያስሩ የታሰሩት ጠፍተው እንዲሞቱ ፈቅደናል እያሉን ነው። በዚህ ንግግራቸው የዚህ ወንጀል ተባባሪ ከላይ እስከታች ድረስ ነው ያለው። ይሄ ጉዳይ መረጃውን በማስረጃ ነው ያቀርብላችሁ። ይሄን ጉዳይ የፌዴራል ፖሊስ እጁን አስገብቷል፣ መከላከያ እጁን አስገብቷል፣ የአዲስ አበባ ፖሊስ እጁን ያስገባል፣ የሸገር ሲቲ ኦሮሚያ ፖሊስ እጁን አስገብቷል። አሁን የምትጋፉት ከመንግስት ህግ አካላት ጋር ነው ብቻ አይደለም።
ቅዱስ ሲኖዶስ ከመግባቱ በፊት አንድ ቪዲዮ ላሳያችሁ። ስለ ቅቤ እምነት የለም ያለበት ይሄን መግለጫ አቡነ ቀለሚስ የሀገረ ስብከት ሊቀ ጳጳስ በሀገረ ስብከታችን ላይ አንዳንድ ተጨባጭም የሆኑ ተጨባጭም ያልሆኑ ሐሳቦች ሲሰነዘሩ ሲነገሩ እንሰማለን። ከስም ስያሜ ጋራ በተያያዘ ቀደም ባሉ ጊዜ የተሰጡ ስሞች እንዳሉ መረጃ ያመለክታል። አሁን በቅርብ ጊዜ ግን በተለይም ብፁዕ አባታችን አቡነ ቀሌምንጦስ ወደዚህ ሀገረ ስብከት ተሰይመው ከመጡ ጊዜ ጀምሮ ለየትኛውም ደብር ከነባር ስሙ በስተቀረ የተሰጠ ስም የለም። እንዳውም ያንን የተለመደውን ሰው ጆሮ የገባውን በፈቃድም ይሁን ያለ ፈቃድ ሰው እንደፈለገ የሚጠራውን እንዲስተካከል ብዙ ድካም፣ ብዙ ጥረት፣ ብዙ ጉዞ የተሄደበት መንገድ እንዳለ ነው የምናውቀውና ስለዚህ ከዚህ አኳያ እኛ እስካሁንም በጽሁፍ ደረጃ በመመሪያ ደረጃ ስም ቀይረን ያጸደቅነው ስም የለንም፣ የሰጠነው ስም የለንም። ወደፊትም ሊሆን አይችልም። በህዝብ ጆሮ ውስጥ የገቡና በህዝብ ልብ ውስጥ ያሉ ጉዳዮች ግን በጥንቃቄ በማስተዋል በትዕግስት መከድና መፈታት ያለባቸው እንደሆነ ይሄንን ሁሉም ሊያውቀው ይገባል። በተለይም እኛ አሁን ባለንበት ሁኔታ የትኛውም ቦታ ላይ እንዲህ ያሉ ነገሮች እንደሌሉ ማሳሰብ እንፈልጋለን። ይሄን ብቻ አይደለም። ከሥርዓተ ቤተክርስቲያን ከቀኖና ቤተክርስቲያን አኳያ የሚነሱ ጥያቄዎች አሉ። ለምሳሌ የማር ጸበል፣ የቅቤ እምነት፣ የበሶ እምነት እያሉ እንዲህ የሚነሳሱ ነገሮች አሉ። ይሄ በሀገረ ስብከታችን ፈጽሞ ተቀባይነት የለውም። ሀገረ ስብከቱ ፈጽሞ የለውም ብሎ ይሄው በአደባባይ በመኪና ባይዙ ጭነው እያወረዱ እየጫኑ በየሳምንቱ እየተደረገ ስም አልቀየርንም ብለው ስውሯ ማርያም ተብሎ 1.4 ሚሊዮን ተከታይ ያለው ቲክቶክ ገጽ ተከፍቶ ይሄን የምታስተዳድረው እሷ ሆና 2 አካውንት ተቀምጦ አንዱ አካውንት ላይ ስራ አስኪያጁና የቤተክርስቲያኑ አስተዳደር መዋቅር አካውንት የሚያስገባበት፣ ሁለተኛው አካውንት ላይ ይቺ ግለሰብ ህንፃ አሰሪ በሚባል ስም ሀገረ ስብከቱ ላይ ከሷ ጋር ዶኔትና ሰፖርት በምታደርጋቸው ሲስተም አድርጋ ራሷን አካውንት ውስጥ ከታ ንግድ ባንክ አካውንት ከፍተው በቤተክርስቲያኗ ስም የጎደለ ኦርቶዶክስ ቤተክርስቲያን ተዋህዶ የለው ቤተክርስቲያን የሚል ሐሰተኛ ማህተም አስቀርጸው በአደባባይ እየሰሩ መረጃውን በማስረጃ አጋልጠን ሰጥተናቸዋል። ይሄን ነው እየካደ ያለው የሀገረ ስብከት ስራ አስኪያጁ። አሁን ደግሞ እነዚህ ሰዎች ምን ያደርጋሉ መሰላችሁ? ነገ ከነገ ወዲያ እንዲህ ለሚወቅሷቸው እንዲህ ለሚጠይቋቸው አካላት ክስ ይመሰርታሉ በአደባባይ ለምናየው ማስረጃ። እኛ ደግሞ ምን አደረግን? ቤተ ክህነት ገባ። ምክንያቱም እኛ የያዝነው ከእውነት ጋርና ቤተክርስቲያናችን ትጽናልን ከሚል አጀንዳ ጋር ነው። በዚህ ጉዳይ ላይ በጣም ብዙ አካላት እጃቸው አለበት። በጣም ብዙ ከምትጠብቋቸው በላይ በትንሹ ከ400 በላይ ሰዎች አሉበት። ምዕመናን በዚህ ጉዳይ እየሰሩ ያሉ ቤተክርስቲያናችን ንጹህ ትሁን በሚል በጣም ብዙ ማለት ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለገጣጥፎ ለገዳዲ ክፍለ ከተማ ወረዳ ፍርድ ቤት በቀጥታ በአስቸኳይ ደብዳቤ ጽፋለች። ምን ብላ እንደጻፈች ልንገራችሁ። አንደኛ የቤተክርስቲያኗን በነገራችን ላይ ስሟ 6 ስም አላት። ማስተዋል፣ አጸደ ማርያም፣ ሚሚ ሌላም 2 አለ። እኔ እረሳዋለሁ። ያው ታውቀዋለች የት እንደምትጠቀምበት። ከ6 በላይ ቲክቶክ አካውንት አላት። ሌላውን እንግዲህ ፍርድ ቤት የያዘው ጉዳይ ስለሆነ እሱ ውስጥ አልገባም። ተጠርጣሪ ወዘው ማስተዋል ታከል የተባለችው ግለሰብ ከቤተ ክርስቲያኑ ሕግና ስርዓት ውጭ በሆነ መንገድ በሰሜን ሸዋ ዞን አስተዳደር ሀገረ ስብከት ውስጥ በስውሯ ማርያም ቤተክርስቲያን ስም ላይ ሚልኪ እግዚአብሔር ቤተክርስቲያን የተባለው ማለት ነው ራሷን ዋና አስተዳዳሪና የህንፃ አሰሪ ኃላፊ አድርጋ በመሾምና የቤተክርስቲያኗን ስርዓት በተጻረረ መልኩ እንግዲህ የጠየቅነው ይሄንን አይደለምኛ ቤተ ክህነት ጉዳዩን ያዝልን አይደል ያለው ሀገረ ስብከቱ ሊቀ ጳጳስ ካልመሩት ማን ያዝ ነው ያለው? ብፁዕ አቡነ ሳዊሮስና ብፁዕ አቡነ ቀለም ዲዮስቆሮስ የጉዳዩ ባለቤት ናችሁ፣ የቤተ ክርስቲያን ስርዓት አስጠባቂ ናችሁ፣ እናንተ ምሩና አይደል ያለው? ይሄው እነሱ የጻፉት ደብዳቤ በቤተ ክርስቲያን ስም የተሰበሰበውን ገንዘብ
በህገወጥ መንገድ በራሷና ለግብረ አበሮቿ ጥቅም በመዋል በራሷ አካውንት ከፍታ ግብረ አበሯ አንደኛው ስራ አስኪያጁ የቤተክርስቲያን አስተዳዳሪ፣ ሌላኛው እዛው ያለ ዲያቆን እንሄዳለን። ሁለተኛ በሌላ ስልጣን ከእርሷ ተሽከርካሪ መኪና ውጪ ሌላ መኪና ወደ ቤተክርስቲያኑ እንዳይሄድ በመከልከልና መኪና ይዞ የሚሄዱ የእምነት ተከታዮች ላይ ልዩ ልዩ ወንጀሎችን በመፈጸም በተግባር ማለት በዚህ ጉዳይ ላይ ሀገረ ስብከቱ የጉዞ አስተዳደር የሚል መመሪያ ወጥቻለሁ የሚል በቁጥጥር ኮሚቴ የወጣ መረጃ አለ። ህገወጥ ነው መጀመሪያ አካሄዱ ራሱ። ሁለተኛው ነገር ደግሞ ማህበረ ቅዱሳን በላይቭ ቲቪ ላይ ቀርበው ሲያናግሯቸው እኛም ሚዲያ አለን ብለው የፈከሩ አባት ናቸው። እሰይ እንግዲህ አሁን ወደ ቤተ ክህነት መጣልን አይደለም? ጥሩ። ሶስተኛው ቤተክርስቲያን የጠየቀችው ጉዳይ ከቤተክርስቲያኑ ህግና ስርዓት ውጪ የቅቤ እምነት በሚል ሽፋን በድብቅ ከአዲስ አበባ የተገዛን ቅቤ በቤተክርስቲያኑ እምነት ነው በማለት ልዩ ልዩ ማያታለል ወንጀሎችን በመፈጸም ለ2 ዓመት በላይ ቅቤ እምነት በመነገድ ምዕመኑን በማታለል ቤተክርስቲያን በማጭበርበር ስሟን በማግደፍ ጭምር ነው የወንጀል። አራተኛ የቤተክርስቲያኑ ህግና ስርዓት ይከበር የሚሉ የእምነቱ ተከታይ ተቆርቋሪ ግለሰቦች ላይ ልዩ ልዩ የወንጀል ድርጊቶችን አድራጎቶችን በመፈጸም የተጠራችበት ወንጀል በኦሮሚያ ክልላዊ መንግስት በሸገር ከተማ አስተዳደር በኤካ ጣፎ ፖሊስ መምሪያ በህዳር 21 በቁጥጥር መዋላን ታውቆ በዚህ ጉዳይ ላይ እኛም ልዩ ልዩ ምርመራና በደሎች ስላሉ እንፈልጋታለንና ህጉም ፍርድ ቤቱም ፖሊስ ጣቢያውም አቃቤ ህጉም ፖሊሶቹም ላደረጋችሁት ነገር እያመሰገንን ቀጣይ ምርመራ የምናከናውን በመሆን በሚል ተጨማሪ ለገጣፎ ከያዘው ተጨማሪ ሸገር ሲቲ ከያዘው ተጨማሪ እያያዘ አደገኛ ማለት። በነገራችን ላይ ከሷ ጋር የቆማችሁ ወገኖች እግዚአብሔር ነው የምታመልኩት፣ ግለሰብና ገንዘብ ነው የምታመልኩት። ለነገሩ ግለሰብና ገንዘብ ብታመልኩ ነው እግዚአብሔርን ቤት የማትፈሩ። ቆብ ያደረጋችሁ ካህናት ሆናችሁ፣ ቆብ ያደረጋችሁ አስተዳዳሪ ሆናችሁ፣ ቆብ ያደረጋችሁ የቤተክርስቲያን መዋቅር ሆናችሁ፣ ቆብ ያደረጋችሁ አስኬማ ያደረጋችሁ ጳጳስ ሆናችሁ እንዴት የቤተክርስቲያን መዋቅር ስር እንዲህ ሲደፈር ከጳጳስ ከአስተዳዳሪ በላይ ምዕመን እንዲህ ሲንገበገብ እንዴት እናንተ ዝም ትላላችሁ? ብፁዕ አቡነ ቀለሚንጦስ ምን ተሰማው? አሁን ብፁዕ አቡነ ሳዊሮስ ገብተውልናል። ይበቃናል። የጀመራችሁት ለማስፈታት የምትሄዱት ጥረት ከህግ በላይ ወንጀልን ለማጥፋት የምትሄዱት ጥረት በጣም አሳፍሮናል። ዛሬ የፋሲል ደም ትጣራለች። ቤተሰብ የሌላቸው ተገድለው የተቀበሩ ነፍሶች ይጣራሉ። በዚህ ጉዳይ ላይ መከላከያዎች፣ የፌዴራል ፖሊሶች የገቡበትን ነው የምነግራችሁ። የሸገር ሲቲ፣ የአዲስ አበባ ፖሊስ እሷ ተጣራቸው የነበርና ለወንጀል ሽፋን ታደረጋቸው የነበሩ አካላት በሙሉ ዛሬ ወንጀሉን ለመርመር ገብተዋል። ቤተ ክህነት ጨምሮ የአቡነ ሳዊሮስ ፊርማ ነው ያለው። የኢትዮጵያ ኦርቶዶክስ ተዋሕዶ መንበረ ፓትርያርክ ጠቅላይ ቤተ ክህነትና ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት የምስካየ ኅዙናንና መድኃኔዓለም የበላይ ኃላፊ ሊቀ ጳጳስ አባ ሳዊሮስ ማኅተሙና ደብዳቤውን አላሳያችሁ፣ አነበብኩላችሁ። ይሄ የተጻፈውን ደብዳቤ ነው የምነግራችሁ። እና አሁንም ትታገላላችሁ፣ አሁንም ታሳዳላችሁ። አሁን ተሳዳጅ ናችሁ። ቤተ ክርስቲያን ራሷን ልታጸዳ። በዚህ ጉዳይ ላይ ለጀመረን የቤተ ክህነቱ ጉዳይ እጅግ በጣም እናመሰግናለን። ሸገር ሲቲ ላይ በዚህ ጉዳይ ላይ መረጃውን ለያዛችሁና እንደዛ ለማስፈታት ሲጥሩ የነበሩትን ሐሰትን፣ በነገራችን ላይ ህግና ቤተ ክርስቲያንን ሀገርን ማፍረስ ነው። ህግን መጣስ ቤተ ክርስቲያንን ሀገር ማፍረስ ነው። ቤተ ክርስቲያንን መጣስ ማህበረሰብ ስነ ልቦና እምነትን ስርዓትን መጣስ ነው፣ ሀገር ማፍረስ ነው። ይሄን ለታገላችሁልን ለእስልምና እምነት ተከታዮችና ለፕሮቴስታንት በቅድሚያ ለእናንተ እጅግ በጣም እናከብራችኋለን፣ እናመሰግናለን። ከሁሉ በፊት ቀድሞ የተገኙት እነሱ ስለሆኑ ይሄን የምናገረው። ይሄንን ጊዜው ደርሶ ቤተክርስቲያን ህጓን አስከብራ ምርመራዋን አጠናክራ ጨርሳ እስክትወጣ ድረስ እግዚአብሔር ቤቱን አጽድቶ ይጠብቀናል። ያኔ እነዚህን ሰዎች በአደባባይ እናመሰግናቸዋለን። ዛሬ ግን በድብቅ ባሉበት በድምፅ እናመሰግናቸዋለን። የነበረን ቆይታ ይህን ይመስላል። ካሁን በኋላ ተስፋ ቁረጡ። ቤተክርስቲያን ቤቴንና ልጆቼን እፈልጋለሁ ብላ ወንጀለኞች እያጸዳች። ብፁዕ አቡነ ሳዊሮስ እጅግ በጣም እናመሰግናለን። ብፁዕ አቡነ ዲዮስቆሮስ እናመሰግናለን። በዚህ ክፍል እየሰራችሁ ያላችሁት የህግ ክፍል ምርመራ የምታደርጉ በዚህ ጉዳይ የተጀመራችሁ አካላት በጣም እናመሰግናለን። አዲስ ጉዳይ በስውሯ ማርያም። ሰናይ ቀን።
እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።